ሰላም ሰላም ውድ ተመልካቾቼ እንዴት ዋላችሁ? እንዴት ከረማችሁ? እንዴት ቆያችሁ? አላችሁ ወይ? እግዚአብሔር ይመስገን እኔ ጋር በጣም ሰላም ነኝ። እና ዛሬ እኔም በአንድ ጉዳይ መጥቻለሁ ወደ እናንተ ፊት ማለት ነው። ነገሩ ገርሞኝም አሳስቦኝም ማለት በቃ እኔ እንጃ ገርሞኝ ነው ማለት ነው። እስኪ እኔም ልተንፈስ ብዬ ነው እና ቪዲዮን ሲጀምሩ አዳዲስ የምትሆኑት ሰብስክራይብ አድርጉልኝ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ ፕሊዝ የኔ ፋሚሊዎች። እና በመቀጠል ወደ ጉዳይ ወደ ገደለው ልግባ። አንድ 2 ደቂቃ ነው ማለት ፈልገው ምን ልላችሁ ፈልጌ ነው ለማዳም ቅመም ቆንጆ ማለት ለምንድነው ደህና አባወራ የማይወጣልን? ቆንጆ ማለት ያኔ በመልክ ሳይሆን ወንድ የሆነ ወንድ ለምንድነው የማይወጣልን? ለምንድነው ስቃይ የሚገባት ለማዳም ቅመም? ኦኬ አረብ ሀገር ተሰቃየች፣ መከራዋን በለች፣ ዋጋ ከፈለች። ልጅ ያሉት ልጆቻቸውን ትቶ ባሎቻቸውን ትቶ ምናቸው ንብረታቸው ምናቸውን ለእግዚአብሔርና ላለው ወይም ለባለቤቱ ወይም ለዘመድ አዝማድ ትቶ መጥቶ ሴት ልጅ ሆኖ ወገቧን አስራ እያመመን ምን በቃ ብዙ ነገር አለ። ሴት ነን አይደለም? ለምንድነው ግን ስቃያችን የሚበረታ ማለት ነው? እኔ ግርም ነው የሚለኝ እውነት እንደ ሚዲያ ላይ ማን ነው ጣው ብዙ አለ አይደል? ወደፊት የሚባለው አይደል? እኔ ይገርመኛል። ኦኬ አንዳንድ ቪዲዮ ስናይ አንዳንድ እህቶቻችን አንዴውንስ ሚዲያ ላይ ወጥታ ነው አይደለም? ስንወጣ በፕራንክ መልክ የሚሆን ብቻ ግማሽ ሁኔታችን ይታያል። አንዳንዱ ከካሜራ ጀርባ ቢኖርም የተወሰነ ስቶሪያችን ግን አንዳንዱ በፕራንክ መልክም ሆኖ የሆነ እውነታ የሆነ ነገር ይታየናል አይደለም? ይሄ ማይደበቅ እውነት ነው። ምክንያቱም አንድ ወጥተናል ብንደበቅም አንድ ቀን እውነታ ይወጣል። እያንዳንዳችን ገበና የሁኔታችን ያለ ይነበባል አይደል? ሁኔታችን ፊታችን በቃ ይነበባል። የባሎቻችን የቤተሰቦቻችን የሆነ ነገራችን ይታያል። ምን ማለት ፈልጌ ነው? እህታችን ሮዛ አንዳንድ ቪዲዮ ጎበዝነት እየበረተች ነው። ያው ፕራንክን ሊሆን ይችላል ተመካክረው፣ ግን የሆነ እውነት ይመስልና ነገሩ ብቻ ከባድ ነው። ፕራንክም ከሆነ ግን እውነትም ከሆነ እሷ ያው ፕራንክ ልትሰራ እያሰበችም የሆነ ጫና ያለ ነገር የሚፈጠርም ይመስላል። ግን በርቺ፣ ቆንጆ ነው ነገርየው። ግን ያስፈራል። ምንድን ነው ጉዶ? እኔ እንጃ። እንግዲህ በርቺ፣ አይዞሽ ባይ ነኝ። ያስፈራልም ያሳስባልም። ፕራንክ በዚህ ልክ እንዴ! ይህን የመሰላ ውድ የሆነ እቃ እየሰበረን ፕራንክ ይቻላል እንዴ? ጨርሼ አላወራም። እኔስ ማነኝ? እኔስ ወዴት ነኝ? ማሬ በርቺ። እንግዲህ እግዚአብሔር ይልሽ፣ አላህ ይሁንልሽ። ሌላ ምንም አልልሽም። ጎበዝ ነሽ፣ ጠንካራ ነሽ። እግዚአብሔር ጽናቱን ይስጥሽ ባይ ነኝ። አይዞሽ በርቺ የኔ ውድ።